ሰላም ጤና ይስጥልኝ ወገኖቼ፣ እንዴት ናችሁ? በምስሉ ላይ የምታዩት ታናሽ ወንድሜ ዶክተር ጌታሁን አስማማው ይባላል። በአማኑኤል ሆስፒታልም ያገለግላል። ነገር ግን ዛሬ ስልኩን በተደጋጋሚ ብሞክርም ላገኘው አልቻልኩም። በዚህም የተነሳ የቤት አከራዩን ስልክ አፈላልጌ አስደውዬ ሳስጠይቅ ግን ቀኑን በውል አላስታውስም፣ ከ4 ቀን ወይም ከ5 ቀን በፊት ፖሊሶች ቤት ድረስ መጥተው ይዘውት ሄደዋል። የማውቀው ነገር ቢኖር ከወሰዱት በኋላ በበነገታው መጥተው ቤቱን መፈተሻቸውን ብቻ ነው። የት ቦታ እንደወሰዱትም አላውቅም። ከዛን ቀን ጀምሮም ወደ ቤቱ አልተመለሰም ብሎኛል። ፕሊዝ ይህንን ቪዲዮ የምታዩ ኢትዮጵያውያን በሙሉ በፈጣሪ ስም እጠይቃችኋለሁ፣ ሼር እና ዱዌት እያደረጋችሁ ለወንድሜ ድምፅ እንድትሆኑ በትህትና ጠይቃለሁ። ወንድሜ የየትኛውም የፖለቲካ አራማጅ አይደለም። ያለ እናት ያለ አባት በብዙ መከራዎችና በብዙ ጣውረዶች መከራዬን አይቼ ያስተማርኩት እናቱም አባቱም እኔ ነኝ። ፕሊዝ ኢትዮጵያውያን እርዱኝ፣ ሼር ዱዌት እያደረጋችሁ ለወንድሜ ድምፅ ሁኑለት። በተረፈ ወንጀል ሆኖ ከተገኘ ወንጀሉ አማራ መሆኑ ነው። ከዛ በተረፈ ወንድሜን በሌላ ነገር አላውቀውም። ፕሊዝ ኢትዮጵያውያን ፍትህ ለዶክተር ጌታሁን አስማማው እያላችሁ ፎቶውንም ቢሆን እየወሰዳችሁ ፕሊዝ ቪዲዮ እየሰራችሁ ድምፅ ሁኑልኝ እላለሁ። አመሰግናለሁ። መልካም አዳር።